ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት። እኔ በጣም ደህና ነኝ። እናንተ ጋር ሁሉ ሰላም? እኔ ጋር እግዚአብሔር የተመሰገነ ይሁን። ዛሬ ቦርጫችንን መቀነሻ ቤት ውስጥ የሚሰራ ውህድ እንጠቀማለን ማለት ነው። እዚህ ጋር አዘጋጀሁት 2 ካሮት፣ 1 ዝንጅብል፣ ሎሚና ኩርኩም ወይም እርድ ማለት ነው። እንደዚህ በደንብ ላጥ ካደረኩት በኋላ አጥቤ ደቀቅ አድርጌ ከትፈውና የምፈልገውን ያህል ውሃ አድርጌ ፈጫዋለሁ ማለት ነው። በጣም ነው የሚጣፍጠው፣ በጣም አሪፍ ነው። እኔ በሳምንት ውስጥ ነው ለውጥ ያየውበት። ጧት እንደተነሳችሁ አንዳንድ የሻይ ብርጭቆ መጠቀም ትችላላችሁ። ያው ከበድ ስለሚል አቅም ካላችሁ 2 ብርጭቆ መጠጣት ትችላላችሁ። ከዛ እንደዚህ የምፈልገውን ውሃ አድርጌ 1 ማንኪያ ኩርኩም ጨምርበትና ፈጫዋለሁ ማለት ነው። ከተፈጨ በኋላ ይሄንን ይመስላል። እኔ ጧት ነው የምጠቀመው። ተጠቀሙት፣ ሰብስክራይብ አድርጉ። ሰላም ሰንብቱ ቤተሰብ። በሌላ ስራ እስከምንገናኝ ቻው።